እህቶቻችን አደራችሁን ባል ኖሯችሁ ባል የለኝም እንዳትሉሽ። ወንድሞቼ ሚስት ኖሯችሁ እኔ እኮ ሚስት የለኝም እንዳትሉ አደራችሁ። እኔ እኮ ባል የለኝም። ጌታ ምን አለ? ባል የለኝም በማለትሽ መልካም ተናገርሽ፣ እውነትሽን ብለሻል። አንዱ አዳም ለአንዱ ለአንዷ ምንድነው የተሰጠው? ለአንዷ ሔዋን ላይፍ ቴስት እያልክ ከዚህም እየቀራረምክ እንዳትሞት። አንድ ለአንድ ነው የተፈጠረው። አንዱ አዳም ለስንት ነው የተፈጠረው? ንገሩኝ እንጂ የአዳም ጎን የተወሰደችው ያቺ አንዲቷ አጥንት የምትሞላለት ማሰት መጣ ነው። ንገሩኝ እንጂ አጥንትሽ ከምን ነው አለ? ስጋሽ ከምን ነው አለ? ስለዚህ ሁለት አጥንት ነው እንዴ? ስንት አጥንት ወስዶ ነው የሰራው? ከአዳም ጎን አንዲት አጥንት ወስዶ አይደለ? ያቺ ደግሞ ጉድለትን የምትሞላለ አንዲቷ ናት። ሰማችሁኝ አይደል? እሷ ጋር ያላገኘውን ሌላ ሰው ጋር ብትፈልገው ሞት ነው የምታገኘው። የኃጢአት ውጤቱ ሞት ነው። ይሰማችሁኝ አይደል? ራሳችሁን ጠብቁ። መቅደስ ሰውነታችሁን አታርክሱ። በዝሙት እንዳትወድቁ እግዚአብሔር ይጠብቀን። እና ባል የለኝም በማለት መልካም ተነገር። ቀድሞ 5 ባሎች ነበሩሽ አለና ሚስጥሯን ነገራት። ግን ማን እንዳይሰማ አድርጎ ደቀ መዛሙርቱ እንዳይሰሙ። የብቻዋ ነው፣ በአደባባይ አይደለም፣ ለብቻዋ ነው ያገኛት። ስንት ባሎች አሏት? 5። አሁንስ በቤት ያለው ባልሽ አይደለምን አላት። ስንት ነው ሰዓቱ? ስንት ሰዓት ነው? 5 ባሎች ቀድሞ ነበሩሽ ካለ በቤት ያለው ስንተኛው ነው? ሰዓት ቀጥሮ መጣ ክርስቶስ። በቃ ሊል ነገሯን ሊያስተካክል መጣ ክርስቶስ። የፈረሰውን ነገር ሊጠግንላት መጣ። ያዘመመው ጎጆዋን ሊጠግንላት መጣ ክርስቶስ። ከዛስ እንስራዋ ባዶ ነው። አንድ መቅጃ እንኳን እሷም እኮ ብለዋለች፣ መቅጃ እንኳን የለም ጉድጓዱ ጥልቅ ነው ብለው ነበር። አያችሁ ምክንያት ስትፈጥር ውሃ ላለመጠጣት። አሁን ሚስጥሯን ሲነግራት ያደረገችውን የሰራችውን ሁሉ ዘርዝሮ ሲነግራት እንስራዋን በጌታ እግር ስር ሰብራ ወዴት ሄደች? ንገሩኝ እንጂ። አቤት ወደ መንደር ውስጥ። አሁን በመንደር ያሉትን ሴቶች እኮ ተፈራ ነበር አይደል? አንዱንም ማግኘት አትፈልግም፣ ተደብቃ ነው የምትወጣው። ዛሬ ግን ክርስቶስን ስታገኝ ፍርሃቷ ሁሉ ተወገደላትና ከተማ ያሉትን ሴቶች ሁሉ ምን አለች? እናንተ በቤት የገባችሁ፣ እናንተ በር የዘጋችሁ የሰማርያ ሴቶች ውጡና ስሙኝ። ሚስጥሬን ሁሉ ዘርዝሮ የነገረኝን ኑና ውጡና አዩት። እኔ ያገኘሁትን እናንተም አግኙ አሉ። ምንድን ነው ዛሬ ያገኘው? እዛ ብርድ እየጠጣ ከ11 ሰዓት ጀምሮ እዛ ጊዮርጊስ ስትል እኔ ያገኘሁትን ናና አገኘው በሉት። እሺ ምንድን ነው ያገኘሽው ይሏቸዋል አይደል? ምንድን ነው ያገኘሽው? አይ ያልታደለ ሰው ቀን ስራ ይውልና ማታ የሚደለቅበት ቤት ሌሊት ሁሉ አናቱ ላይ ይነጋበት